ጄፍሪ ኤፕስቴን የሚባለው ሰውዬ ምን ጉዱ የማያልቅ ጉድ ነው። እንኳን ይህን ሁሉ ጉድና ቅሌት ሳይሞት እንዳንል ስሙ ከመቃብር በላይ ሆኗል። ከሰውየው የቅሌት ሰነድ ውስጥ በዚህ ሰሞን ከ3 ሚሊዮን በላይ ገጾች ተለቀዋል። ሰምተኛል? ኦቨር 3 ሚሊዮን ፔጅስ። በዚህ ላይ 2000 ተንቀሳቃሽ የቪዲዮ ምስሎችን ጨምሩበት። መቼ ብቻ 180,000 የፎቶ ፋይሎችም ተለቀዋል። የሚገርመው አሁንም ያልተለቀቁ ፋይሎች መኖራቸው ነው። እንዳይለቀቁ የተደረጉት አደገኛ ፋይሎች ከ200,000 ገጽ ይልቃሉ ተብሏል። 200,000 ገጽ ስንት መጽሐፍ እንደሚወጣው አስበው። ይህ ሁሉ የጥቂት ከበርቴዎች የቅሌት ዶሴ ነው። ከዩናይትድ ኪንግደም ልዑላን እስከ ዶናልድ ትራምፕ፣ ከቢዝነስ ሰዎች እስከ ተጽዕኖ ፈጣሪዎች ብዙዎቹ ከኤፕስቴን የወሲብ ድግስ ተቋድሰዋል። የገረመኝ የዋና ጨዋ መሳይ ቢሊዮነር ቢል ጌትስ ነው። ከአንዲት ራሽያዊት ወጣት ጋር ሲማገጥ በአባላዘር በሽታ መያዙን የወጣው ሰነድ አጋልጧል። የተጠቀሰው በሽታ በሀገራችን በምኒልክ ዘመን ብዙ መኳንንቶች እንዳስቸግራቸው ይነገራል። ግን በአደባባይ አይነገርም። እገሌን ምን አግኝቷቸው የአልጋ ቁራኛ ሆኑ ተብሎ ሲጠየቅ የእግር ወለምታ ገጥሞት ነው ይባላል። የዘመኑ መረጃ ነፍናፊ ከሆንክ ወለምታውን ከቁርጭምጭሚት ወደ 3ኛ እግር ከፍ ታደርገዋለህ። ይህን በሽታ ነጮቹ እንደ ፖሊዮ ሁሉ ያጠፉት ይመስለኝ ነበር። ለካ ጅሬው እዚያም አጥፍቶ ነው እንጂ አለ። ያውም በቢሊዮነሮቹ ቤት። እናላችሁ ቢሊዮነሩ ቢል ጌትስ ዓለም ላይ በሽታን ለመከላከልና በተለይ አባላዘር በሽታዎችን ለማጥፋት ዶላር ሲረጭ ከርሞ በኤፕስቴን የወሲብ ድግስ ከፑቲን ሀገር ኮረዳ ጋር ተጋድሞ አሸሸ ገዳሚ በሚልበት ወቅት ራሱን በአባላዘር በሽታ ተጨበጣሉ። በምን በሽታ ተጨበጠ? በቂጥኝና ጭብጥ ዘመዶቼ ጮብጦ ፊፈንጦ ይሉታል። የተደመጠው ጽሑፍ የጥላያሚ ነው። የኤፕስቴን ነገር ዳግም ያለም ትኩረት ሆኗል። ጄፍሪ ኤፕስቴን ሙት ይዞ ይሞታል የሚለውን የአበሻ ምሳሌ የሚያስታውስ ሰው ነው። ሞቶም ለዓለም ሀገራት መሪዎች፣ ለቱጃሮች፣ መሬት ለሰገደላቸው ዝነኞች ሁሉ ራስ መታተቶባቸዋል። የነጩ ቤተ መንግስት ንጉስና የዓለም ስልጡኑ ሀገር መሪ ዶናልድ ጄ ትራምፕ ኤፕስቴን ቅሌቱን አከናንቧቸው ከሞተባቸው የዓለም ጠቃሚ ሰዎች አንዱ ናቸው። ኤፕስቴን ነሐሴ 2011 ዓ.ም ላይ በታሰረበት ባልታወቀ ምክንያት ሲሞት ትራምፕ በመጀመሪያው ዙር የአሜሪካ ፕሬዝዳንትነት ስልጣናቸው ላይ ነበሩ። ያ የምድራችንን ቅንጦች ሁሉ አሰባስቦ ቆነጃጅትን ለአልጋ ላይ ጨዋታ የሚያዘገጃጅ ራሱን ተጠቅሞ ቱጃሮችን የሚያስደስት የነበረ ይሁዲ አሜሪካዊ ነጋዴ በአጠራጣሪ ሁኔታ እስር ቤት ውስጥ ተገድሎ ሲገኝ ትራምፕ የአሜሪካ መሪ መሆናቸው ምናልባትም እጃቸው ይኖርበት ይሆን ሊያሰኝ ይችላል። እንዲህ ያለውን ጥያቄ የሚያስነሳው የቅርብ ጊዜ ምክንያት ትራምፕ በኤፕስቴን የቅሌት መዝገብ ውስጥ በስማቸው ተመዝግበው መገኘታቸው ነው። በእርግጥ ከዓመታትም በፊት ትራምፕ ኤፕስቴንን አውቀዋለሁ በማለታቸው ለወጣት ሴቶችም የወሲብ ዝንባሌ እንዳላቸው መናገራቸው እንዲሁ ለጥርጣሬ ዳርጓቸው ነበር። በዚህ ሰሞን ግን በአደባባይ ተጋልጠዋል። ሰሞነኛውን የትራምፕ ጉድ ጎልጉሎ በአደባባይ በማስጣት ለሌላ ራስ ምታት የዳረጋቸው የሀገራቸው ፍትህ ተቋም ነው። የአሜሪካ የፍትህ መስሪያ ቤት የኤፕስቴን ፋይሎች በሚል ጥቅል ስም የሚታወቀውን እነ ትራምፕ፣ እነ ቢል ጌትስ፣ እነ ኤሎን መስክ ሁላ ያሉበትን ሰነድ ያልሰማ ስማ፣ የሰማ ላልሰማ ሰማ ብሎ በመገናኛ ብዙሃን በኩል በትኖታል። በዚህ የቅሌት ማህደር ውስጥ በተለይ የአሜሪካኑ ፕሬዝዳንት ዶናልድ ጄ ትራምፕ ስም ተጠቅሶ መገኘቱ በታላቁ ሀገር አሜሪካም ሆነ በዓለም አቀፍ ዲፕሎማሲና ፖለቲካ መድረኮች ላይ ልዩ ውይይት አስነስቷል። የእንግሊዝና የአሜሪካ መገናኛ ብዙሃን በስፋት እየዘገቡት ባለው በዚህ ሰነድ አሜሪካን እንደገና ታላቅ አደርጋታለሁ በሚሰኘው የፖለቲካ መሪ መልእክታቸው የሚታወቁት ትራምፕ በስማቸው ተጠቅሰው መገኘታቸው በመጪው የፖለቲካ እንቅስቃሴያቸው ላይ እንቅፋት እንዳይሆንባቸው ስጋት ተፈጥሯል። ነገር ግን የተለያዩ ዘገባዎች እንደሚያመለክቱት ትራምፕ በኤፕስቴን ፋይሎች ውስጥ በስም ተጠቅሰው ቢገኙም ይመጠቀስ በቀጥታ ለወንጀል ተጠያቂነት የሚያበቃ ማስረጃ እንዳልሆነ በግልጽ ተጠቁሟል። ትራምፕ ወደ ፖለቲካ መድረክ ከገቡ ጊዜ ጀምሮ ከቅሌት ጋር የተያያዙ ዜናዎች በተደጋጋሚ እንደሚከተሏቸው ይታወቃል። በአገሪቱ ፍርድ ቤቶችም ብዙ ጊዜ ተከሰው መከራከራቸው ይታወሳል። በዚህ ጊዜ ደግሞ ስማቸው ከወሲብ ወንጀል ጋር በተገናኘ ተጠያቂ ተብሎ ከታሰረው ጄፍሪ ኤፕስቴን የቅሌት ሰነድ ውስጥ መጠቀሱ በፖለቲካ መንገዳቸው ላይ ኪሳራ ሊያመጣባቸው ይችላል የሚል ግምት እያስነሳ ነው። ጋሽ ትራምፕን አንድ ነገር የሚያጽናናቸው ይመስላል። እሱም ብቻቸውን አለመሆናቸው ነው። ለአብነት የዓለም ቁጥር አንዱ ቱጃር ኤሎን መስክ እዚያቸው ርቀት ላይ ተገኝቷል እየተባለ ነው። ኤሎን መስክ ከዚህ በፊት የጄፍሪ ኤፕስቴን የቅሌት ድግስ ተቋዳሾችን እየተቸ ምን አይነት ጭራቆች ናቸው ይል ነበር። ሆኖም ራሱ ቁጥር አንዱ የምድራችን ቱጃር ኤሎን መስክ ወሲብ ደጋሹ ጄፍሪ ኤፕስቴንን አፈላልጎ እንደው አፈስ ሆነልህ እኔንም ሰው አርገኝ እባክህ አቅምሰኝ፣ ቆይ እኔ እስከማናንሽ ነው እያለ የወሲብ ድግስ እንዲዘጋጅለት ሲማጽን የሚያሳይ የኢሜል ልውውጥ ተለቋል። እነን ሁሉ ሰዎች ከዚህ ጉድ ጋር ያነካካቸው ጄፍሪ ኤፕስቴን አይሁድ
አይሁዳዊ ዘር ያለው አሜሪካዊ መምህር ነበር። ሲደብረው ወደ ንግድ ገባ። በሂደት ገንዘብ ሰገደለት። በንግድ ሂደትም የሴት ገላ መሸጥ አዋጭ መሆኑን ተረዳ። መጀመሪያ የሀብታም ገላ የሚያሻሹ ቆነጃጅት ገዛ። አንዷ ራሱን እያሸች የወሲብ አቅጣጫና ገላ አሰጣጥ ተማረች። አድሮ ሲውል ንግዱን አስፋፋው። በመጨረሻ የእንግሊዝ ልዑላንና የምድራችን ዝነኞች ሁሉ ከመላው ዓለም በፈጣን ጄት ሳይቀር የሚሰበሰቡላቸውን ቀንበጦች መቅመስ ጀመሩ። ንግዱ ደራ። በሂደት ፖሊስ ሂደቱን ደረሰበት። ኤፒስተን ተከሰሰ፣ ታሰረም። እንደታሰረ ሞቶ ተገኘ። የሞቱ ምክንያት ግን እስካሁን እንዳወዛገበ ቀጥሏል። ትራምፕም በዚህ ቢጠረጠሩ አይገርምም።